ምዕራፍ 2 ቁጥር 10 ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። እንግዲዎች ስሙ ስለ ሰው ሲያወራ ይሄ እግዚአብሔር ቃል ስለ ሰው ሲናገር ለሁላችን ሲል ለፍጥረት ለሰው ሁሉ ለፍጥረት ሁሉ ማለት ነው። ለሁላችን አንድ አባት ያለን አንድ አምላክስ የፈጠረን አይደለምን ይላል። ሰው ቢጠየቅ ስንት አባት አለህ ወይም ስንት አምላክ ፈጠረህ ተብሎ ቢጠየቅ መልሱን ምንም ማሰብ ሳያስፈልገው ምንም ከሰው መስማት ሳያስፈልገው መጽሐፉ ምን አለ? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ብሎ ሰው አንድ አባት ያለውና አንድ አምላክ የፈጠረው መሆኑን አረጋግጧል። የእግዚአብሔር ቃል። እኔ የሰውን ነገር መናገር ምንም አይጠቅምም እንጂ ብዙ ጊዜ ማፈጠረ እነንትና ስንትናቸው የሚባል ነገር አለ። እሱን ሳልነካ ማለት ነው። ለዚህ ጉዳይ ከጎረቤት ጋር መነጋገር ምን ያስፈልጋል? ከጓደኛ ከሚስት ከባል ጋር መነጋገር ምን ያስፈልጋል? ለዚህ ጉዳይ እግዚአብሔር እኮ ተናግሯል። ለሁላችን አንድ አባት ያለን ሁላችንንም አንድ አምላክ የፈጠረን ነን። በቃ እዚህ ጋር ቁም። ለምንድን ነው ቁም ያልኩት? ሰው መቆም ያለበት እግዚአብሔር የነገረው ጋር ነው። በቃ እዚህ ጋር ቁም። ተባረክ። ነባሮቹ የምታውቁት ስለሆነ ብዙ አይገርማችሁም። ከገረማችሁም አሜን። እንግዲዎች ግን ስሙ። እዚህ ዘዳግም ዘጸአት ምዕራፍ 20 ላይ ተመስገን ጌታ ኢየሱስ ክርስቶስ ይባረክ። ዘጸአት ምዕራፍ 20 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። 20 ቁጥር 1 ዘጸአት ከግብፅ ምድር ከባርነት ቤት ያወጣውህ አምላክህ እግዚአብሔር እኔ ነኝ። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው ነገር የማንኛውን ምሳሌ የተቀረጸውን ምስል ላንተ አታድርግ። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ። እዚህ ጋር የሚገርመኝ ከግብፅ ምድር ከባርነት ቤት ያወጣውህ አምላክ እግዚአብሔር እኔ ነኝ። ከኔ በቀር ሌሎች አማልክት አይሆኑልህ። እኔ የምለው ከግብፅ ከወጣ ሰው ያወጣው ደግሞ አምላክ ካለ እግዚአብሔር ለምንድን ነው ያወጣው እኔ ነኝ የሚለው? እስቲ ተመስገን በሉ።